no, no, no. ባቡሹ ትንሹ ረፈደ ሰዓቱ የትምህርት ቤቱ ይሮታል በቃ ጎረመሽ እኮ አይደል? ጎረምሳው ትምህርት ቤት እስቲ ንገሪኝ፣ ምን ይምጣለት? ምን ይምጣለት? የምታስተላልፈው መልዕክት አለ ለታናሽ ወንድሞች? ቁጭ ያልሽ በቃ ምንድን ነው የምትለው? ሰላም ሰላም ወደ ቤተሰቦቻችን እንዴት ናችሁ? ሰላም ነው ወይ? እግዚአብሔር ይመስገን እኛ በጣም ደህና ነን። ዛሬ እንግዲህ በሌላ ቪዲዮ መጥቻለሁ። ዛሬ ግን ብቻዬን የመጣሁት ያው ምንም ማድረግ አይቻልም። ባለቤት ብሩክታይት ዛሬ የለችም እና ዛሬ እኔና እዚህ ጋር የተቀመጠው ይሄ አንበሳ ይታያችኋል። ይሄ አንበሳ ከሱ ጋር ዛሬ ውሏችንን እናደርጋለን ማለት ነው። ኤኒዌይስ ቤት ውስጥ እንዴት ምን አይነት ቀን እንደማሳለፍ እኔም አላውቅም። የመጀመሪያ ቀን ነው ዛሬ ጥላኝ ሄደችው። ግን ያው የልጄን ባህሪ ስለማውቀው ያን ያለ ከባድ ነገር እናሳልፋለን ብዬ አላስብም። አሁንም እዛ ጋር ቁጭ ብሎ እየተጫወተ ነው፣ በራሱ ዓለም ነው ያለው። እስቲ ቪዲዮ ለምን ሰርች ያላገራችሁም እናንተ? የወንድ ልጅ ብሎ አባትና ልጅ እንዴት ነው የሚለውን እስቲ እንፈታተናታለን ዛሬ ከልጄ ጋር። ለማንኛውም ባላችሁበት ሁሉ ሰላማችሁ ይብዛ። ይህ ቪዲዮ እስኪያልቅ ድረስ ከጎናችን ሁኑ፣ የትም እንዳትሄዱ፣ እስከ መጨረሻው ተከታተሉን። እንግዲህ የዛሬ ውሎዬን አሳያችኋለሁ። መልካም ቆይታ ባይ። ይሄውና አንበሳዬ ከጨዋታው እንግዲህ ብድግ ብሏል። ያው አንስቼው ነው፣ በእርግጥ ምንም ማድረግ አይቻልም። ግን አሁንም ቢሆን መጫወት ነው የሚፈልገው አይደለም እናንተ? ኧረ እኔን እንኳን ነኝ። እስቲ ምን አለበት ብታየኝ እስቲ፣ ወይ እነሱን ሰላም በላቸው እስቲ። ሃይ በል። አይ እሷን አታያት፣ እሷ ትቅርብ። ተው የኔ አባት። እሺ በዚህ ጋር አሳይክ። ሃይ በሉት እስቲ። ሃይ እንዴ ሃይ አትላቸውም እንዴ አንተ? በላቸው እሺ። ሃይ እንዴት ናችሁ? ደህና ናችሁ? የኔ አባት የኔ አንበሳ ዛሬ ከኔ ጋር ነው የምትይው ታውቂያለሽ። እናትሽ ላስበላለች ሄዳለች። ማማ ሰው ከኔ ጋር ውሎሽን ታደርጊያለሽ ማለት ነው። ጸባይኛ ትሆኛለሽ። ጸባይኛ ትሆንልኝ? አዎ ይሄው ጸባይኛ ሆናለሁ ብሎኛል። እንግዲህ በእናንተ ፊት ነው አዎ ያለው። ስማ ምን ፈልገህ ነው? እሺ ምን አለ እዛ ጋር? ምን አለ? ምንም እኮ የለም አባቢ። ተገለርገ አይትላቸዋል። ማይክ ታይሰን እያያችኋት ነበረ። አሁንም አላቆም እኮ ላሳያችሁ። በስመ አብ ልብሱ እንዳለ አቀርሽቶበት የለ ሮራራራ። ስማ ምንድነው ግን እንደዚህ ዝም ብለህ አልደበደብኳቸው የምትለው? ኧረ ቀስ በል ምን ያነጫነጫል? እኔ የምላችሁ ውድ ቤተሰቦቻችን እንዴት ነው ልጅ ያላችሁ ሰዎች እስቲ ምክር እስቲ ጣል አድርጉልን። እንዴት ነው ከዚህ በኋላ ልጃችን ባህሪው ያስቸገረን ይመጣል ወይስ እየቀነሰ ይመጣል? ማለት አሁን የኛ ልጅ አሁን 5 ወሩ ነውና እስካሁን እስከ 5 ወር ከባባድ ጊዜያቶችን አሳልፈናል። ኧረ ጭራሽ ይገለበጣል። ቆይ ላሳያችሁ በራሱ የተገለበጠውን። ቤት አታ ምን እየሆንክ ነው? ስማ ልጅ ማብ እንደሚያደርግ ዳዴ ልጅብር ነው ገና በ5 ወር ኧረ ቀስ በል በእናትህ የትም አትሄድም። እስቲ ለማንኛውም ከኤክስፔሪየንስ አላችሁ ሰዎች ወይ ደግሞ ልጅ ወልዳችሁ ያበቃችሁ ሰዎችም ካላችሁ አስተያየታችሁ ጻፍ አድርጉልን። በምን አይነት መልኩ ልጃችን ከዚህ በኋላ ማሳደግ ያለብን አዶን ነው ጀስት እስቲ ያው ይሄን አጋጣሚ ተጠቅመን ካልጠየቅናችሁ እናንተ ስለማጽፉልን ምናልባት አሁን አስተያየት ላይ ጣል ምናምን አድርጉልን። ልጅ ማሳደግ እንዴት ነው ከዚህ በኋላ ከ5 ወር በኋላ ያለው ምግብ መብላት ሲጀምሩ ቻሌንጅ የሆነባችሁ ነገር ምንድነው? እነዚህ ነገሮች ብታጋሩን እኛም ከእናንተ ኤክስፔሪየንስ ወስደን ልጃችንን በተሻለ መልኩ ለማሳደግ ነውና ለማንኛውም ጻፍ ማድረጋችሁን ቀጥሉበት። ልጅት እንደባለለ ነው እስቲ ያለ ጊዜው ዳዴ ዲዲ ያለ ነው መሰለኝ። ኧረ ቀስ በል
በቃ ጎረመሽ እኮ አይደለ? ጎረምሳው በቃ ከበዳት መሰለኝ። ከበዳት በቃ አባቢ በቃ ይኸው መጣ። በቃ ልብስን ቀይር ነው ሊያዩብህ እኮ ነው። ሊያዩብህ እንዲህ ተው እንጂ ተው ትሸናለህ። ሰምተሃል? ቶሎ ሄደህ ቶሎ ድግ ብለህ አባቱ ለታው የሚል ዘፈን ቶሎ ዝፈንልኝ፣ አለበለዚያ እኔ እንጋደላታለን። ብለህ ታብዳለህ እንዴ? ምንድን ነው? አንበሻው ምን ልምጣለው? ምን ይምጣለት ጋሽዬ? እስቲ ንገሪኝ። ምን ይምጣለት? ምን ይምጣለ? ምን አደርጋለሁ መሰላችሁ ጋይስ? ልጅ ማዘል አለብኝ መሰለኝ። ወደ ማዘያ ፕሮሰሳችን እንገባለን ማለት ነው። በእናትዬው ወገብ ነው ያለው። እኔ ወፍሬያለሁ ጋይስ፣ ወፍሬያለሁ። እናቱ አሁንም በጣም መስሊም የሆነ ቀጠን ያለ ወገብ ነው ያላት። ሼፒ ነገር ናት መሰለኝ። እንዴ ጎ ና እስቲ አንተ ዱርዬ ና ወደ አባት ናልኝ። አንድ እግርሽን አስገቢ። ከዛ ደግሞ አንድ እግርሽን ነስት ነገርሽ የታባት አትያት። እሷ የምትነካ አይደለችም አባቢ። ይኸው እኔና ልጄ ደግሞ ተዛዝለናል። እንግዲህ ቅርጹ ልክ ይመስለኛል ጋይስ። እንግዲህ በመሀላችን ክፍተት አለ ማለት እንችላለን። ዋናው መሳም መቻላችሁ ነው። ሃይ በላቸው እስቲ እዛ ጋር ወደ ቤተሰቦችን ሃይ ሰማ ሃይ። ልጄ አሁን ተዛዝለን ደግሞ ወደ ወሬያችን እንገባለን። ሰማ ይኸው እዚህን ታውቀዋለህ። ለማንኛውም ጋይስ እቺ ማዚያ በጣም ጥቅሟ ምን መሰላችሁ? እቺ ማዚያ ጥቅሟ ልጅ ታደክማለች። በደንብ ነው የምታደክመው። እሺ እንዲህ በቃ ያለቀሰ የሚያስቸግራችሁ ልጅ ምናምን ነገር ካለችን በቃ እቺን ግድግድ አድርጉለት፣ እዘሉት። የፈለጋችሁትን ነገር ማድረግ ትችላላችሁ። የፈለጋችሁትን ደግሞ እስቲ ደግሞ ኧረ እባክህ እሱ ይቅርብ። ደግሞ ሲወደው እንዴት ምን እንደሚሉ አላውቅም። በቃ ይመጥብኛል። ተው እስቲ ይቅርብ። ስማ ተው አትሳቅ። ምን ያስቃል? ሰማኝ በቃ አይሰማም። በቃ እንዴ ነው ምንም ማድረግ አይቻልም። ወደ ቤተሰቦቻችን እንግዲህ እንደዚህ አድርጌ ደግሞ ትንሽ አደክመውና እንቅልፉ ሲመጣ ደግሞ አስተኛዋለሁ ማለት ነው። ያው ድድ ማከኪያ ያደረገው እኮ ባይዘው ይሄው አትሪቱም። ይሄን እኮ ነው የሚባለው። በዚህኛው ላሳያችሁ። ይሄን አስገባኝ። ምንድን ነው የምትለው? ይቅርብ፣ እሱ ይቅርብ፣ በእናትህ ይቅርብ። ከኔ ጋር እና ወደ ቤተሰቦቻችን አሁንም ቢሆን ቅድም የጠየኳችሁን ጥያቄ መልስ ብትሰጡ ደስ ይለኛል። ልጃችን አሁን 5 ወር ነው። ከ5 ወር በኋላ እየከበደ ይመጣል ወይስ እየቀለለ ይመጣል የሚሉትን ነገር ብትጽፉልንና አታቀርሽብኝ። ዋይ በቃ እዛ ጋም ጨዋታ እዚህ ጋም ጨዋታ። እስቲ አሁን ደግሞ ደከም ይበልክ እናተኛ እስቲ በእናትህ። ምግብ እንኳን ቅርብ ሰዓት ነው የበላው። ምግብ ጥቅም የለውም። እሺ በመሀል ምግብ ሳበር አልቀረጽኩላችሁም ጋይስ። መክሰስ ሰጥቷል። ተው እንዳትልብኝ ማይክሮፎኔን። ተው አትነካም እሷ። ና እስቲ በእናትህ ቅርሻትህ እኮ በዛ። ምን ላድርገው? በቃ እንግዲህ ፈታን በል እንግዲህ ዘፈናችን
እንወዳችኋለን። ድጋሚ እመጣለሁ። ቻው። ቤተሰቦቻችን ያው እንግዲህ ልጄ ተሸንፈዋል። በዝረራ አሸንፊያለሁ። ምንም ቢሆን አስቸግሮኝ ነበረ። እናቴን ካለመጣችሁ አፍ ቢኖረው እንደዛ ነበር የሚለው። ግን ያው ምንም ማድረግ አይቻልም። ከአባቱ ጋር ያለው እንደ እናቱ መቼስ መሆን አልችልም። እናቱ የምትሰጠውን ፍቅር መስጠት አልችልም። ያው ምንም ቢሆን የአባትነቱን ፍቅር ግን ዛሬ ቀን ሙሉ ሰጠው ነው ያለው። አሁን ደክሞኛል፣ ተዘርረዋል። ጠግቦ ነው የተኛው። በቃ ላሳያችሁ ያለበት ሁኔታ እዩት። ያያችሁት ነው ይታያል በደንብ ይታያል በደንብ ለጥ ብሏል ጋይስ። እኔም ደግሞ ራሴን ላረጋጋ እስቲ ቆንጆ ሻይ ለራሴ አፍልቻለሁ። እሷን እየጠጣሁ እንግዲህ ውድ ባለቤቴን ፍቅረኛዬን ብርክትዬን እጠብቃለሁ። ከዚህ በኋላ ሲነሳ ለእሷ አስረክቤ እኔ ወይ እወጣለሁ ወይ እተኛለሁ። ለማንኛውም ውድ ቤተሰቦቻችን አዲስ ቤተሰቦቻችን እንኳን በሰላም በጤና ወደ ቤታችን መጣችሁ ብለናል። የነበራችሁትንም ፈጣሪ በፍቅርና በትዕግስት ያቆየልን። ባላችሁበት ሁሉ ሰላማችሁ ይብዛ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሆንላችሁ። ባይ